አፈላ እናቴ ሁልጊዜ ጠዋትና ቀን ቡና ስታፈላ ጀባ ትላለች ለአባቴና እሷ ጋር ለሚጠጡት ሰዎች አጎንብሳም አሚን ትላለች። ቡና በተፈላ ቁጥር ትልልቅ ሰዎች ሲኖሩ ጀባ ብሎ አሚን ማለት እንዴት ይታያል በሸሪዓው የሚል ጥያቄ ነው። ዲነል ኢስላም የተሟላ ዲን ነው። ነቢ ሙሐመድም አለይሂ ሰላቱ ወሰላም ይሄን ሙሉ ዲን በሚገባ አድርሰው አስተምረው ሄደዋል። የሰው ልጆችን አማኞችን ደግሞ አላህ ተባረከ ወተዓላ ኡድኹሉ ፊስሲልሚ ካፈተን ብለዋል። በሁሉም ጉዳይ ላይ ሁላችሁም ሙሉ በሙሉ ኢስላም ውስጥ ግቡ ብለዋል። ሙስሊሞች እስከሆነን ድረስ የምናደርገው ነገር በሙሉ ኢስላም እውቅና የሰጠው ከቁርአን ወይም ከሐዲስ ማስረጃ ያለው ሱሐቦች ታቢዒዎች ያደረጉት ሊሆን ነው የሚገባው። አንዳንድ ነገሮች እስላምን ሸሪዓን ዲንን እየተከተለን በሌሎች ደግሞ ከዲን ጋር ግንኙነት ባላቸው ነገሮች ላይ ባህልን ልንከተል ሰዎች ሲያደርጉ ብቻ ስላየን ተከተለን ልናደርግ አይገባም። ዱዓ ትልቅ ዒባዳ ነው። በመሆኑም ዱዓ አደራረግ ላይ ሰዎች አዲስን ነገር ሊፈጥሩ አይገባም። ዱዓን ከቡና መፍላት ጋር ልናያይዘው አይገባም። ቡና ማፍላት የዱንያ ጉዳይ ነው፣ የነፍስ ጉዳይ ነው። ሐላል እስከሆነ ድረስ ሰዎች መብላት መጠጣት ይችላሉ። ነገር ግን የዱንያ ጉዳይ የሆነውን ቡና ማፍላትና መጠጣት የዲንና የዒባዳ ጉዳይ ከሆነው ዱዓ ጋር ያለ ማስረጃ ልናያይዘው አይገባም። ቡና ባፈላችሁ ቁጥር ቡናው ተዋቡ ላሟት እንዲደርስ ዱዓ አድርጉ ብለው ነቢዩ አላስተማሩን። ቡናና መሰል ነገሮችን ባቀረባችሁ ቁጥር ዱዓ አድርጉ አላሉ አለይሂ ሰላቱ ወሰላም። ሁሉን ነገር ነቢዩ አስተምረውናል። የመብላት የመጠጣትን አደብ አስተምረዋል። ምግብ ስንበላ ቀድመን ቢስሚላህ እንድንል፣ በቀኝ እጃችን እንድንበላ እንድንጠጣ፣ ከሰው ጋር በምንበላበት ጊዜ ፊት ለፊታችን ካለው እንድንበላ፣ በምንጠጣበት ጊዜ የሚጠጣበት እቃ ላይ እንዳንተነፍስ፣ በጀማዓ የሚጠጣ ሲሆን ከጠጣም በኋላ በቀኝ በኩል ላለው እንድንሰጥ፣ ስንበላ በጋራ ተሰብስበን በጀማዓ እንድንበላ፣ ተበታትኖ መብላት ሱና እንዳልሆነ እንደማያጠግብ፣ አቀማመጥን ሁሉ በተመለከተ ተደግፈን እንዳንቀመጥ፣ ምግቡ ትኩስ ከሆነ ቀዝቀዝ እስኪል ድረስ እንድንጠብቅ፣ በምንበላበት ጊዜ የሚንጠባጠበውን እንዳንተው አንስተን ቢስሚላህ ብለን ጠርገን እንድንበላ፣ ከበላም በኋላ ጣቶቻችንን በምላሳችን እንድንጠርግ ኢላ ገይሪ ዛሊክ አደቦችን አስተምረዋል። ይሄን ሁሉ አደብ ያስተማሩት ነቢ ሙሐመድ አለይሂ ሰላቱ ወሰላም ሻይ ስትጠጡ፣ ቡና ስትጠጡ ወይም ለየት ያለ ምግብ ስትሰሩ ጀባ ብሉት፣ እንደዚሁ ደግሞ በጀማዓ በጋራ ዱዓ አድርጉበት አላሉ። ምግብ ሲጀመር ቢስሚላህ ነው የሚባለው፣ ሲያልቅ አልሐምዱሊላህ ነው የሚባለው። ከምግብ ጋር ተያይዘው ሊባሉ የሚችሉ አንዳንድ ዱዓዎችን አስተምረውናል። اللهم بارك لنا فيما رزقتنا وانت خير الرازقين الحمد لله الذي أطعمني وسقاني وكفاني إلى آخره። እነዚህን ግን በጀማዓ ብሏቸው አንዱ በድምፅ ዱዓ እያደረገ ሌላኛው ሌሎቻችሁ ቆማችሁ አጎንብሳችሁ አሚን በሉ አልተባል። ከአላህ ውጭ ለማንም ማጎንበስ አይቻልም። እንዲህ አይነት ዲን ላይ የሚለጠፉ ቢድዓ አልፎ ሁሉ ሽርክ ደረጃ ሊደርሱ የሚችሉ ተግባራትን ልንጠነቀቃቸው ይገባል። ሰውን አይብ መሸፈን ግዴታ ነውን? አይብ ለሁለት ይከፈላል። የሰው አይብ አንደኛው ሁሌ አይብ የሚሰራ ወንጀል የሚሰራ በአይብ የታወቀ ሰው ከሆነ ይሄን ማጋለጥ ግዴታ ነው። በመሰረቱ አላህን የሚፈራ ብዙ አይብ የሌለበት አደብ ስርዓት ያለው ሰው ነው። ድንገት አይብ ነውር ተገኘበት የእንዲህ አይነትን ሰው ነውር መደበቅ ግዴታ ነው። ሙስሊምን የደበቀ የሙስሊምን ነውር የደበቀ አላህ ነውሩን ይደብቅለታል። ያጋለጠ አላህ ያጋልጠዋል ተብሎ ማጋለጡ ለነፍስ ተብሎ ሳይሆን ለዲን ተብሎ ለሸሪዓ ለሰዎች ለጋራ ደህንነት ለሀገር ደህንነት ተብሎ ማጋለጥ ይቻላል። የግለሰቡ ነውር አልፎ የተከሰተ ነገር ከሆነ በዚህ ማይታወቅ ከሆነ መሸፈኑ በላቸው። ነገር ግን እሱን ከመምከር ጋር መሆን አለበት። ጥፋት ያጠፋውን ሰው ከመምከር ጋር መሆን አለበት። ስንምል ቁርአንን በማለት መማል ይቻላል? አዎ ይቻላል። ቁርአን የአላህ ንግግር ነው። በአላህ ንግግር በአላህ ባህሪ መማል ይቻላል። ማይቻለው ቁርአን የመቱ መማል ነው። ማይቻለው ቁርአን የመቱ መማል አይቻልም። ቁርአንን ተብሎ ከተማለ የአላህ ቃል ነው። ቃልን መምላት ግዴታ ነው። ከፋራ ይወጅባል ካላደረጉ። ነገር ግን በቁርአን ሱራዎች እምላለሁ ይላል ሰው። በቁርአን ሱራዎች ልክ ከፋራ ይወጅብበታል የሚል ሐዲስ አለ። ቡኻሪ ኸልቀ ፋሊል ዒባድ ላይ ዘግበውታል። በቁርአን ሱራዎች ሁሉ
ወበረካቱህ።